ኤርትራ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና ተመረጠች። በአስኮ ወረዳ የደረሰው አስከፊ ጥቃት የ53 ሰዎች ሕይወት ሲቀጥፍ ከ1800 በላይ ሰዎች ተፈናቅለዋል። በአትሌቶቻችን መካከል የተዛመተው አደገኛ መጠራጠር የሰውን ሕይወት ቀጠፈ። የኤምኤምኤ እና የቦክስ ስፖርት ውድድር ሊካሄድ ነው። ፊፋ የስፒድን ዜማ በአልበሙ ውስጥ አካተተ። ፊፋ ለ2026 የዓለም ዋንጫ 7 አዳዲስ ሕጎችን ይፋ አድርጓል። ሰላም ጤና ይስጥልን ክቡራትና ክቡራን የሚዲያ ቤተሰቦች፣ ሰዓታችን ደረሰና በዚህ ሰዓት ወደ እናንተ የምናቀርበውን የዜና አገልግሎታችንን ይዘን ቀርበናል። ከዜናዎቹ ጋር አብራችን እንድትቆዩ በአክብሮት እንጋብዛለን። ኤርትራ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና ተመረጠች። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በ85ኛው መደበኛ ስብሰባው ላይ በባለብዙ ወገን ዲፕሎማሲ ዙሪያ ያተኮሩ ቁልፍ አጀንዳዎች ላይ የተወያየ ሲሆን በስብሰባውም ለድርጅቱ 81ኛ ጠቅላላ ጉባኤ መሪ የሚሆኑትን አካላት መርጧል። በዚህ መሰረት የምስራቅ አፍሪካዊቷ ሀገር ኤርትራ የከፍተኛ አባል ሀገራት ድምጽ በማግኘት ከጠቅላላ ጉባኤው ምክትል ፕሬዝዳንት አንዷ ሆናለች። ኤርትራ ከተመረጡ ሌሎች 16 ሀገራት ጋር በመሆን የጸጥታው ምክር ቤት 5 ቋሚ አባላትን ማለትም ቻይና፣ ፈረንሳይ፣ ሩሲያ፣ ብሪታንያ እና አሜሪካን በመቀላቀል የጠቅላላ ጉባኤውን ቢሮውን በጋራ ትመራለች። በተጨማሪም ከእሷ ጋር እንደ አፍጋኒስታን፣ ፊንላንድ፣ ግብጽ፣ ሊባኖስ፣ ፓራጓይ እና ዚምባብዌ ያሉ ሀገራትን በምክትል ፕሬዝዳንትነት መመረጣቸውን ለመረዳት ተችሏል። በተመሳሳይ ዕለት በሚስጥር በተካሄደው የድምፅ አሰጣጥ ስነ ስርዓት የወቅቱ የባንግላዴሽ የውጭ ጉዳይ ሚኒስትር ካሊሉር ራህማን የ81ኛው ጠቅላላ ጉባኤ ፕሬዝዳንት በመሆን ተመርጠዋል። ሚስተር ራህማን 99 ድምጽ በማግኘት የተመረጡ ሲሆን ተፎካካሪያቸው የቆጵሮሱን አንድሪያስ ካሪኩስን በ91 ድምጽ አሸንፈዋል። በነሐሴ ወር መጨረሻ ላይ ስራቸውን በይፋ የሚረከቡት ተመራጩ ፕሬዝዳንት ካሊሉር ራህማን ከአሸናፊነታቸው በኋላ ባደረጉት ንግግር የተባበሩት መንግስታት ድርጅት በአሁኑ ወቅት ከባድ የፋይናንስ ቀውስና ዓለም አቀፍ የእምነት ማጣት ጉድለት እንደገጠመው መሆኑን ጠቅሰው አባላት ሀገራቱ ድርጅቱ መለወጥና የተሻለ ውጤት ማምጣት እንደሚችል በተግባር ማሳየት እንዳለባቸውና በየብስ የሚደረገውን እያንዳንዱን አስተዋጽኦ ውጤታማ በማድረግ የጠፋውን እምነት መመለስ እንደሚገባ አሳስበዋል። በአስኮ ወረዳ የደረሰው አስከፊ ጥቃት የ53 ሰዎችን ሕይወት ሲቀጥፍ ከ1800 በላይ ነዋሪዎች ተፈናቅለዋል። በአርሲ ዞን በአሰኮ ወረዳ ከሰሞኑ በተደረሰው ዘግናኝ ጥቃት ሳቢያ እስካሁን የ53 ንጹሃን ዜጎች ማለፉ የተረጋገጠ ሲሆን የ190 ሰዎች ደግሞ ያሉበት ሳይታወቅ ቀርቷል። ከመንግስት ምንጮችና ከአካባቢው ነዋሪዎች ያሰባሰበው አዲስ መረጃ እንደሚያመላክተው በጥቃቱ ሳቢያ 43 ሰዎች ከባድና ቀላል ጉዳት የደረሰባቸው ሲሆን 6 ሰዎች ደግሞ ታግተው ከፍተኛ የገንዘብ ክፍያ ተጠይቆባቸዋል። ይህ ጥቃት በሰው ሕይወት ላይ ካደረሰው አሰቃቂ መቅሰፍት ባሻገር በንብረት ላይም ከፍተኛ ውድመት ያስከተለ ሲሆን 308 የመኖሪያ ቤቶችና 2 የእምነት ተቋማት ቤተክርስቲያኖች ሙሉ በሙሉ በእሳት ወድመዋል። ይህን ተከትሎ በአካባቢው የተፈጠረው የጸጥታ ቀውስ ከፍተኛ የህዝብ መፈናቀልን አስከትሏል። በአጠቃላይ 1875 ንጹሃን ዜጎች ከአያት ቅድመ አያት ቀያቸው ለመፈናቀል የተገደዱ ሲሆን ተፈናቃዮቹም በተለያዩ መጠለያዎች ተጠልለው ይገኛሉ። በዚህም መሰረት 789 ያህሉ እሬቻ ሚካኤል፣ 691 ደግሞ ሱንቲ ማርያም፣ 262ቱ በአስኮ ከተማ እንዲሁም ቀሪዎቹ 133 ተፈናቃዮች በሌንጫ ኦዳ፣ ወራቡንስ፣ ቦግዶ እና ኮበሬ አካባቢዎች ተጠልለው በከፍተኛ ስቃይ ውስጥ ይገኛሉ። የአካባቢው ነዋሪዎች ዛሬ እንደገለጹት ምንም እንኳን ከተኩሱ ዛሬ ጋብ ቢልም ሰላም የሰፈነ ቢመስልም የተፈናቀለው ህዝብ ግን አሁንም በነገሰ ስጋትና ዋስትና ማጣት ምክንያት ወደ ቀዬው መመለስ አልቻለም። ህዝቡ አስቸኳይ የመንግስትንና የጥበቃና የሰብአዊ እርዳታ ድጋፍ እየተጠባበቀ ይገኛል። አየር መንገዱና የኢትዮጵያ ንግድ ባንክ አዲስ ዓለም አቀፍ የክፍያ ካርድ ይፋ አደረጉ። ኢትዮጵያ አየር መንገድና የኢትዮጵያ ንግድ ባንክ ከቪዛ ኩባንያ ጋር በመተባበር አዲስ ዓለም አቀፍ የካርድ ክፍያ ይፋ አድርገዋል። የክፍያ ካርዱ ደንበኞች በየትኛውም የዓለም ክፍል ሆነው በቀላሉ ግብይት እንዲፈጽሙ የሚያስችል ነው። ወደ ስፖርት ዜናዎቻችን ስናልፍ በአትሌቶቹ መካከል የተዛመተው አደገኛ መጠራጠር የሰው ሕይወትን ቀጠፈ። በአትሌቲክሱ ዓለም ትልቅ ተስፋ የተጣለባቸውንና 2 ወጣት አትሌቶች ያጋጨውና በሽምግልና ሊፈታ ያልቻለው እልህና ቂም በመጨረሻም በአንደኛው ሞት በሌላኛው መታሰር አብቅቷል። የቀድሞ አትሌት ይሄይስ ታደለው ሰንዳፋ ላይ ባለቤቱን አትሌት ወርቅነሽ አለሙን እያሰለጠነ ባለበት ወቅት
በሌላኛው ወጣት አትሌት ደረሰ ረታ በድንገት በተተኮሰ ጥይት ህይወቱ ያለፈ ሲሆን አስከሬኑን በሰንዳፋ በኬ ማርያም ቤተክርስቲያን በክብር አርፏል። በግድያ ወንጀል ተጠርጥሮ በአካባቢው አርሶ አደሮች እጅ ከፎቅ የተያዘውና በአሁኑ ወቅት በሰንዳፋ ማረሚያ ቤት የሚገኘው አትሌት ደረሰ ረታ ለፌዴራል ፖሊስ የሚሮጥና በቅርቡ በጉያንግ ማራቶን አስደናቂ ሰዓት ያስመዘገበ ተስፋ የተጣለበት ስፖርተኛ ነበር። የኤምኤምኤ እና የቦክስ ውድድር ሊካሄድ ነው። በአዲስ አበባ ከተማ ከዚህ ቀደም ከተደረጉት የንክኪ ስፖርት ሁነቶች ሁሉ እጅግ ግዙፍ የሆነው የኢትዮ ፋይት ናይት የውድድር መድረክ ይፋ ሆኗል። ዝግጅቱ የአዲስ አበባ ኪክስ ቦክስ ፌዴሬሽን፣ የአዲስ አበባ ቦክስ ፌዴሬሽን እና የአዲስ አበባ ወጣቶች ስፖርት ቢሮ ጋር በመተባበር ያዘጋጁ ሲሆን ነሐሴ 23 2018 ዓ.ም በአዲስ አበባ ኮንቬንሽን ሴንተር በደመቀ ሁኔታ እንደሚካሄድ ተገልጿል። ፊፋ የስፒድን ዜማ በአልበሙ አካተተ። እውቁ አሜሪካዊ ስትሪመር አይሾ ስፒድ ለ2026 ዓለም ዋንጫ የራሱን ዜማ ይፋ አድርጎ ነበር። ስፒድ ይፋ ያደረገው ዜማ ከፍተኛ ተቀባይነት ሲያገኝ በዩቲዩብ በርካታ ተመልካቾች ተመልክተውታል። ፊፋ አሁን ላይ የስፒድን ዜማ በአልበሙ በዓለም ዋንጫ አልበም ዝርዝር ውስጥ ማካተቱን አሳውቋል። ፊፋ ለ2026 የዓለም ዋንጫ 7 አዳዲስ ህጎችን ይፋ አደረገ። ፊፋ የጨዋታ መዘግየትን ለማስቀረትና ስፖርታዊ ጨዋነትን ለማረጋገጥ በ2026 ዓለም ዋንጫ ተግባራዊ የሚሆኑ 7 አዳዲስ ህጎችን ይፋ ያደረገ ሲሆን ህጎቹም የሚከተሉት ናቸው። የመጀመሪያው ህግ የእጅ ውርወራ የጊዜ ገደብ ሲሆን አንድ ተጫዋች የእጅ ውርወራ በሚወረውርበት ወቅት ሆን ብሎ ጨዋታውን ለ5 ሰከንድ ካዘገየ የእጅ ውርወራው ለተቃራኒ ቡድን ይሰጣል። ሁለተኛው ግብ ጠባቂዎች ከግብ ክልል ኳስ በሚመቱበት ወቅት ሆን ብለው ሰዓት ለመግደል ከሞከሩ እና ለ5 ሰከንድ ኳስ ይዘው ከቆዩ ለተቃራኒ ቡድን የማዕዘን ምት ይሰጣል። ሶስተኛው የተቀየረ ተጫዋች በ10 ሰከንድ ውስጥ ሜዳውን ለቆ መውጣት ይኖርበታል። ሳይሆን ቢቀር ግን የሚተካው አዲስ ተጫዋች ለ1 ደቂቃ ያህል ወደ ሜዳ እንዳይገባ ይታገዳል። አራተኛው ከሜዳ ውጭ የሚደረግ ህክምና። በህክምና ባለሙያ ሜዳ ውስጥ ህክምና የተደረገለት ተጫዋች ወደ ሜዳ ከመመለሱ በፊት ለ60 ሰከንድ ወይም ለ1 ደቂቃ ከሜዳ ውጭ መቆየት ይኖርበታል። አምስተኛ አፍን ሸፍኖ መነጋገርና በቀጥታ ቀይ ካርድ ያሰጣል። ከተቃራኒ ቡድን ተጫዋች ጋር በነበረ አለመግባባት ወይም ግጭት ወቅት አፉን በእጁ ሸፍኖ የተገኘ ማንኛውም ተጫዋች በቀጥታ በቀይ ካርድ ሊቀጣ ይችላል። ስድስተኛ የቫር አጠቃቀምን ለማዕዘን ምት። ዳኞች አጠራጣሪ የሆኑ የማዕዘን ምት ጥያቄዎችን ለመፍታት ቫርን ሊጠቀሙ ይችላሉ። ነገር ግን ይህ መደረግ ያለበት ጨዋታው ሳይቀጥል በፊትና እጅግ በጣም በፈጣን ሁኔታ ነው። የመጨረሻውና ሰባተኛው ሁለተኛ ቢጫ ካርድ ክለሳ። በሁለት ቢጫ ካርድ ወይም በቀይ ከሜዳ የሚባረሩ ተጫዋቾች በሁለተኛው የተሰጣቸውን ቢጫ ካርድ ትክክል መሆን አለመሆኑን በቫር ሊታይላቸው ይችላል። ለዛሬ የነበሩን ዜናዎች እነዚህ ነበሩ። ክቡራት ተመልካቾቻችን የዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። መልካም ቀን።